ሰላም ጋይስ ዌልካም ቱ ዩኒክ። አሁን ደግሞ ፍሬሽማን ሳይኮሎጂን እናያለን ከቻፕተር 1 ጀምሮ። እንግዲህ ሳይኮሎጂ በጣም ኢንተረስቲንግ የሆኑ ከሆኑ ፍሬሽማን ኮርሶች አንዱ ነው። ከቻፕተር 1 ጀምሮ በደንብ ሳይኮሎጂን እናያለን። እንግዲህ እንጀምራለን። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ቻፕተር 1 ኢሰንስ ኦፍ ሳይኮሎጂ ከዲፊኒሽን ይጀምራል። ቻፕተር 1 ሳይኮሎጂን በደንብ ዲፋይን ያደርጋል። ስኩል ኦፍ ታውቶችን ያያል። የሳይኮሎጂን ጎል ያያል። ዲፋይን የተደረጉበትን ፐርስፔክቲቭ ይናገራል። በጣም ደስ የሚል ቻፕተር ነው። በጣም በአጭሩ ዲስከስ እናደርጋለን አንድ ላይ። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ዴፊኒሽን ኦፍ ሳይኮሎጂ psychology derived from Greek words psyche and logos። ያው psyche ማለት ማይንድ፣ soul፣ spirit ነው። ሎጎስ ደግሞ ጥናት ነው። ሳይኮሎጂ የመጣው ከግሪክ ቃል ነው ሳይኬ እና ሎጎ ከሚባሉ እና ሳይኬ ሪፌር የሚያደርገው ማይንድ ነው፣ ነፍስን፣ መንፈስን ነው የሚወክለው። ሎጎስ የሚባለው ደግሞ ያው ፋሚሊያር ነን ከሎጎስ ጋር ስተዲ ማለት ነው፣ ናውሌጅ ማለት ነው፣ ዲስኮርስ እውቀት፣ ጥናት፣ ንግር እንደማለት ነው ሎጎስ። ሳይኬ ማለት ደግሞ ማይንድ ሳውል ነው። ስለዚህ ከዚህ ከኤፒስቴሞሎጂካል ዴፊኒሽን ስንነሳ ሳይኮሎጂ refers to the study of the mind, soul or spirit and it is often represented by the Greek letter C which reads as C። ሳይኮሎጂን እንግዲህ በዚህ በኤፒስቴሞሎጂካሊ ድራይቭ በሆነው ዴፊኒሽን ዲፋይን ስናደርገው የአእምሮ፣ የመንፈስ፣ የነፍስ የጥናት ዘርፍ ነው። ሪፕሬዘንትድ የሚሆነው ደግሞ በግሪክ ለተር በዚህኛው ሲ በምትባለው የግሪክ ለተር ሪፕሬዘንትድ ይሆናል፣ ይወከላል ብዙ ጊዜ። ሳይኮሎጂስትስ ዲፋይን ሳይኮሎጂ ዲፍረንትሊ ቤስድ ኦን ዜር ኢንቴንሽንስ፣ ሪሰርች ፋይንዲንግ ኤንድ ባክግራውንድ ኤክስፒሪየንስ። ሳይኮሎጂስቶች ሳይኮሎጂን በተለያየ መንገድ በራሳቸው ሀሳብ፣ በራሳቸው የጥናት ግኝቶች፣ በራሳቸው የባክግራውንድ ከዚህ በፊት ባላቸው ኤክስፒሪየንስ ቤስድ ሆኖ ይገልጹታል። በተለያየ መንገድ ይገልጹታል። Nowadays most of them agree on the following scientific definition of psychology። አብዛኞቹ ግን ሁሉም ብዙ ሳይኮሎጂስቶች በተለያየ መንገድ በየራሳቸው ኢንቴንሽን ሳይኮሎጂን ዲፋይን ቢያደርጉ ነገር ግን አሁን ላይ ዛሬ ላይ አብዛኞቹ የሚስማሙበት ዲፊኒሽን አለ። Psychology is the scientific study of human and animal behavior and the underlying mental process። ሳይኮሎጂ ማለት የሰውና የእንስሳ ባህሪና የአይምሮን ፕሮሰስ የአይምሮን ሂደት የሚያጠና ሳይንቲፊክ ስተዲ ነው። ሳይንቲፊክ የሆነ የጥናት ዘርፍ ሆኖ የሰውንና የእንስሳትን ቢሄቪየር አንደርላይንግ ሜንታል ፕሮሰስን የሚያጠናልን ነው፣ የሳይንስ ዘርፍ ነው በሚለው ዲፊኒሽን አብዛኞቹ ይስማማሉ። በዚህኛው ዲፊኒሽን ኦፍ ሳይኮሎጂ ያው እቺኛን እንግዲህ ሲምቦሏን ያው እቺ ወደ ላይ እንደ ደብሊው ሆኖ እንደ መሃል ላይ ዝባር ያለችው ሲንግል እንትን ያው ሳይኮሎጂን ነው ሪፕሬዘንት የምታደርገው መጀመሪያ ላይ እንዳልነው። እና በዚህኛው ዲፊኒሽን ውስጥ ሶስት አስፔክቶች አሉ። ይሄ ዲፊኒሽን ሶስት ነገሮችን ይይዛል። አንደኛ ሳይንስን ይይዛል። ሳይኮሎጂስት do not study human behavior with common sense, rather they follow scientific procedure and use empirical data to study behavior and mental process። ሳይኮሎጂስቶች የሰውን ቢሄቪየር እንዲሁ አይደለም ዝም ብሎ በስሜት በኮመን ሴንስ አይደለም የሚያጠኑት በትክክለኛ ሳይንቲፊክ ፕሮሲጀርን በተከተለ እና ኤምፒሪካል ዳታን ሰብስበው ነው የሰውን ቢሄቪየር እና ሜንታል ፕሮሰስን የሚያጠኑት ማለት ነው ሳይኮሎጂስቶች። ሌላው ቢሄቪየርን ይዛል። ይሄኛው ዲፊኒሽን behavior refers to all of our outward overt actions and reactions። behavior የሚባለው የኛን ሙሉ ውጫዊም ሆነ ውስጣዊ ሪአክሽኖቻችንን የሚይዝ ነው behavior የሚባለው። ለምሳሌ outward or overt የሚባለው ምን አይነት ሪአክሽን ነው? ቶኪንግ ማውራት ለምሳሌ ውጫዊ ባህሪያችን ነው። ፌሻል ኤክስፕሬሽን
በፊታችን የምናሳያቸው የተለያዩ መጥቀስ ሊሆን ይችላል፣ ቅንድብ ከፍ ዝቅ ማድረግ፣ ይሄ ፌሻል ኤክስፕሬሽን ነው። ዜር ኢዝ ኦልሶ ኮቨርት ቢሄቪየር ኮንሲደርድ አስ ሜንታል ፕሮሰስ የሚባሉት ኮቨርት ቢሄቪየር የሚባሉት ለምሳሌ ቲንኪንግ፣ ኢንቴንሽን፣ ፊሊንግ እነዚህ ደግሞ የማይታዩ የውስጥ ስሜቶቻችን የውስጥ ባህሪያቶቻችን ማሰብ የሆነ ነገር ሲሰማን ምናምን ያ ኮቨርት ነው። ኦቨርት ኦር ከላይ አውትዋርድ ኦር ኦቨርት የሚባለው ደግሞ ቶኪንግ፣ ፌሻል ኤክስፕሬሽን ይህንን ይዛል፣ ቢሄቪየርን ይዛል። ይሄ ዲፊኒሽን ማለት ነው። ሳይንቲፊክ ስተዲ ኦፍ ሂውማን ኤንድ አኒማል ቢሄቪየር ይላል አይደል? ስለዚህ ቢሄቪየርን ይዛል። ሌላው ሜንታል ፕሮሰስ አለ መጨረሻ ላይ እዚህ ዲፊኒሽን ላይ ያለው ሜንታል ፕሮሰስ አፍተር ቱ ኦል ዘ ኢንተርናል ኮቨርት አክቲቪቲስ ኦፍ አወር ማይንድ ሰች አስ ቲንኪንግ፣ ፊሊንግ፣ ሪሜምበሪንግ ሜንታል ፕሮሰስ የሚባለው ደግሞ ኮቨርት አክቲቪቲያችንን ነው የሚያሳየው። በአእምሯችን ውስጥ ብቻ የምናደርጋቸው ለምሳሌ ማሰብ የማናያቸው ግን ጠቃሚ የሆኑ በአክሽኖቻችን የሚገለጹ ባህሪዎች ፕሮሰሶች ሂደቶች ሜንታል ፕሮሰሶች ናቸው። ፊሊንግ፣ ሪሜምበሪንግ የሆነ ነገርን ማሰብ ስለዛ ነገር የሆነ ነገር ሲሰማን የሆነ ነገር ደግሞ ስናስታውስ ሜንታል ፕሮሰስ ነው የሚባለው ይሁሉ። ሌላው ጎልስ ኦፍ ሳይኮሎጂ የሳይኮሎጂ ጎሎች አሉት። ምንድነው ግቡ? ዲስክሪፕሽን አንደኛው involves observing the behavior and noticing everything about it. Emphasizes on answering what is happening, where does it happen, to whom does it happen, and under what circumstances that it seem to happen ይላል። ዲስክሪፕሽን ሲባል ሳይኮሎጂ ኢንቮልቭ የሚያደርገው ምንድነው? የሰውን ቢሄቪየር ኦብዘርቭ ማድረግ ማየትን ይፈልጋል። ስለዛ ቢሄቪየር ብዙ ነገር መግለጽ ይፈልጋል። ደግሞ አጽንኦት ሰጥቶ ምን እየተፈጠረው እንደሆነ የት እንደተፈጠረ የሆነ ነገር እና ለማን ነው ያ ነገር እየሆነ ያለው በየትኛውም ሰርከምስታንስ በየትኛው ሁኔታ ነው ያ ነገር ሊፈጠር የሚችለው የሚለውን ዲስክራይብ ያደርጋል። ዲስክሪፕሽን ይሰጣል። ስለዛ ነገር ያወራል። ስለ ሰው ባህሪ ምን አይነት ባህሪ ሊፈጠር ነው፣ እንዴት በየትኛው ኮንዲሽን እንዴት ለምን ከየት የሚሉትን ነገሮች ዲስክራይብ ማድረግ ጎልስ ኦፍ ሳይኮሎጂ ነው። ኤክስፕላኔሽን ማብራሪያ መስጠት ዋይ ኢት ኢዝ ሃፕኒንግ ለምንድን ነው እየተፈጠረ ያለው የአንድ ሰው ባህሪ ለምንድን ነው የሚቀየረው የሚለውን ነገር ለምሳሌ ኢት ኢዝ አባውት ትራይንግ ቱ ፋይንድ ሪዝን ፎር ዘ ኦብዘርቭድ ቢሄቪየር የአንድን ሰው መጀመሪያ ዲስክራይብ ያደርጋል ወይም ኦብዘርቭ ያደርጋል። ቢሄቪየሩን ያለይቶ ዲስክራይብ ያደርጋል። ከዛ በኋላ የሆነ ምክንያት ይሰጣል። ኦብዘርቭድ ቢሄቪየር የአንድ ሰው ጸባይ የሚለው ከዚህ ፐርስፔክቲቭ የተነሳ ነው ብሎ እንትን ሊሰጥ ይችላል። እና this helps in the process of determining this helps in the process of forming theories or general explanation of a set of observation or facts of behavior። ሌላው ፕሪዲክሽን ነው ማለት ያው ፕሮሰስ ኦፍ ፎርሚንግ ቲዮሪዎችን ፎርም ያደርጋል። ኤክስፕላኔሽን ውስጥ ግልጽ ስለሆኑ ነው። ሌላው ጎልስ ኦፍ ሳይኮሎጂ ፕሪዲክሽን ያው ፈተና ላይ ምናልባት ስቴት ሰም ጎልስ ኦፍ ሳይኮሎጂ ከተባላችሁ ዲስክሪፕሽን አለ፣ ኤክስፕላኔሽን አለ፣ ፕሪዲክሽን እና ኮንትሮል አለ። ፕሪዲክሽን የሚባለው ያው ፕሪዲክት ማድረግ ነው ከቃሉ እንደምንረዳው። ዋንስ ዊ ኖ ዛት ሃፕንስ ኤንድ ዋይ ኢት ሃፕንስ ዊ ካን ቢጊን ቱ ስፔኩሌት ዋት ዊል ሃፕን ኢን ዘ ፊውቸር። መጀመሪያ ላይ ምን በሰው ልጅ ባህሪ እንደተፈጠረ ካወቅን ለምን እንደተፈጠረ አሁን ላይ ካወቅን ፊውቸሩን ደግሞ በዛ ላይ ቤስድ ሆነ ስፔኩሌት ማድረግ መናገር እንችላለን። ሌላው ኮንትሮል ነው። ሃው ካን ኢት ካን ቢ ቼንጅድ ኦር ሞዲፋይድ የሰው ልጅ ባህሪ የሰው ሆነ የእንስሳ ባህሪ እንዴት ሞዲፋይድ እንዴት ሊሻሻል ይችላል እንዴት ሊለወጥ ይችላል የሚለውን ደግሞ ኮንትሮል ነው። ይሄ ጎል ነው። ይሄ ግቡ ነው። የሰው ልጅ ባህሪ ሞዲፋይ ማድረግ ኮንትሮል ማድረግ ቼንጅ ማድረግ የሳይኮሎጂ ጎል ነው። ስለዚህ ጎልስ ኦፍ ሳይኮሎጂ ውስጥ ምን አለ? ዲስክሪፕሽን አለ፣ ኤክስፕላኔሽን አለ፣ ፕሪዲክሽን አለ፣ ኮንትሮል አለ። ሌላው ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ የሚባለው ነገር አለ። ፈታ እያላችሁ ሳይኮሎጂን ዲስከስ እያደረግን ነው የምንገኘው። ፈታ በሉ። ሌላው ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭስ ኢን ሳይኮሎጂ ሳይኮሎጂ ብሮክ አዌይ ፍሮም ፊሎሶፊ ኤንድ ፊዚዮሎጂ and emerged as a separate discipline over 125 ያው ሂስቶሪካል ታሪካዊ አመጣጡ ከሳይኮሎጂ ጀርባ እንግዲህ ፐርስፔክቲቮቹ እነማን ናቸው እንዴት መጣ መቼ መጣ የሚለውን እንግዲህ ይናገራል ማለት ነው። ሳይኮሎጂ እንግዲህ ከፊሎሶፊና ከፊዚዮሎጂ
ከነሱ ጋር አንድ ላይ ነበረ የሚታየው ግን ከነሱ ደግሞ እንደ ሴፓሬት ዲሲፕሊን እንደ ግል ፊልድ ደግሞ ብቻውን ከመጣ ወደ 125 ዓመታት ሆኖታል። ግን እንደ ሳይንስ የጀመረው ሳይኮሎጂ እንደ ሳይንስ የጀመረው በ1879 ኢን ሌፕዚግ ጀርመኒ በጀርመን ነው የጀመረው በ1879 ያው እንግዲህ እንጃ ፈተና ላይ ሊመጣም ላይመጣም ይችላል እንደየአስተማሪዎቻችሁ ነው። with the establishment of psychology laboratory in the University of Leipzig by ዊሊያም ውንዲት ይሄንን በደንብ ሌላ ቀጥሎም አለ መሰለኝ ስለ ዊሊያም ውንዲት የሚባለው ሰውዬ ስኩል ኦፍ ታውት ላይ ሜቢ ሊኖር ይችላል እና ሳይኮሎጂ ላብራቶሪ የሚባል በዩኒቨርሲቲ ኦፍ ሊፕዚግ በሚባል የጀርመን ዩኒቨርሲቲ ላይ የሳይኮሎጂ ላብራቶሪ ተሰርቶ ነበር። በዛ ላብራቶሪ መመስረት ምክንያት እንደ ሳይንስ ነው የጀመረው ማለት ነው። በ1879 ነው የጀመረው እንደ ሴፓሬት ዲሲፕሊን መታየት የጀመረው መቼ ነው? ሳይኮሎጂ በ1879 ነው ማለት ነው ጋይስ። ዊሊያም ውንዲት ዴቨሎፕድ ቴክኒክ ኦፍ ኦብጀክቲቭ ኢንትሮስፔክሽን ቱ ሳይንቲፊካሊ ኤግዛማይን ሜንታል ኤክስፒሪየንስስ ዴቨሎፕ አደረገ። ጽንሰ ሀሳብ ኢንትሮስፔክሽን ማለት ጽንሰ ሀሳብን የሰውን ልጅ ሜንታል ኤክስፒሪየንስ ለማመዛዘን ኤግዛማይን ለማድረግ የሆነ ሀሳብን የሆነ ቴክኒክን የሆነ የቴክኒክን ጽንሰ ሀሳብ የሆነ ዘዴ ያገኘና ለዛ ዘዴ ጽንሰ ሀሳቡን አመጣ ዊሊያም ውንዲት ማለት ነው። which such new orientation to the study of human subjective experience that are previously under the field of philosophy alone. Psychology then began as an independent field of study and William Wundt as its founder or father of modern psychology. በዚህ ጊዜ እንግዲህ ያው ሳይኮሎጂ እንደ ብቻ እንደ ግል ሰብጀክት መጣ። ዊሊያም ውንዲት ደግሞ እንደ ፋዘር ኦፍ ሞደርን ሳይኮሎጂ who is the father of modern psychology ከተባለ ዊሊያም ውንዲት ፋዘር ኦፍ ሞደርን ሳይኮሎጂ የሞደርን ሳይኮሎጂ አባት ማን ነው? ዊሊያም ውንዲት ይባላል ማለት ነው። እንዳትረሱ ይሄንን early schools or perspectives of psychology የታዩበት የተጠናበት ፐርስፔክቲቮች ሁኔታዎች ከምን አንፃር ነው ከየትኞቹ ሐሳባውያን ናቸው የሚለውን ደግሞ early schools of thought እነሱን እንጀምራለን ማለት ነው። ፈታ ያላችሁ መጨናነቅ አያስፈልግም። be free. A school of thought is a system of thinking about a certain issue. say for example about human ምንድነው school of thought ሲጀመር? school of thought ማለት የሆነ system of thinking ነው። ስለሆነ ጉዳይ የምናጠናበት ሲስተም ነው። ለምሳሌ ስለ human behavior ሊሆን ይችላል፣ ስለ አይምሮ ሊሆን ይችላል። ስናጠና ያ የምናጠናበት ሲስተም ዘዴው school of thought ይባላል። Once psychology began to use the scientific method, it then went through successive developments in which different schools of thought emerged at different times. ይላል እንግዲህ ያው ሳይኮሎጂ እንደ ሳይንቲፊክ መተድን አጠቃሎ እንደ ግል ጥናት ከተጀመረ ጀምሮ እንግዲህ የተለያዩ ሰክሴሲቭ ዴቨሎፕመንት አሉ። እንዴት እንደመጣ ለመናገር የመጡ ሐሳቦች አሉ እንግዲህ። ስለዚህ እነዚህ ስኩል ኦፍ ታውቶች የመጀመሪያው ስኩል ኦፍ ታውት ኦር ሲስተም ኦፍ ቲንኪንግ አባውት ሳይኮሎጂ ስትራክቸራሊዝም የሚባለው ነው። ሳይኮሎጂን የምናይበት የጥናት ዘርፍ አንደኛ በስትራክቸራሊዝም በሚባል ነው። structuralism views psychology as a study of structure of mind. ስትራክቸራሊዝሞች ሳይኮሎጂን የሚያዩት የአይምሮን መዋቅር እንደሚያጠና የጥናት ዘርፍ ነው የሚያዩት። ስትራክቸራሊስት የሚባሉ ሰዎች ወይም የስትራክቸራሊዝም የሚባለውን ሐሳብ ስትራክቸር መዋቅር አይደል ያው ከዛ ቃል የመጣ ነው እና ስለ ሳይኮሎጂ ማለት በቃ ስለ አይምሮ ስትራክቸር መዋቅር የሚያጠና ነው ብሎ የሚያምኑ ሰዎች ስትራክቸራሊስት ይባላሉ። የጥናት ዘርፉ ደግሞ ስትራክቸራሊዝም ይባላል። it is an expansion of Wundt's idea by his student named Edward. ይሄ ማለት የዊሊያም ውንዲት ፋዘር ኦፍ ሳይኮሎጂስት አለ አይደል የሱ ልጅ የሱ ተማሪ የነበረው ደግሞ ኤድዋርድ ቲሽነር ያስፋፋው ሐሳብ ነው ስትራክቸራሊዝም የሚባለው። The goal of structuralists was to find out the units or elements which make up the mind such as sensations, images and feelings. የስትራክቸራሊስቶቹ ጎል ምንድነው? ዩኒቶችን መፈለግ ነው ለኤሌመንቶችን አይምሮን የሚሰሩ የአይምሮ ኤሌመንቶች እነማን ናቸው? ሴንሴሽን የሚባለው ስሜት፣ ኢሜጅ
የሆነ ምልከታ የሆነ አይምሮአችን ውስጥ የሆነ ነገር እንስላለን ያን ኢሜጅ እና ፊሊንግ ይሄንን ነገር ለይቶ ማውጣት ነው ስትራክቸራሊዝም የሚባለው። ሌላው እና ፓርት 2 ላይ ደግሞ ፈንክሽናሊዝምን እናያለን ማለት ነው። ፓርት 2 ላይ ይበቃል። ፓርት 1 ከዛም ፓርት 2 አለ ቀጥሎ እንትን እናያለን። ፈንክሽናሊዝም ስኩል ኦፍ ቶት እናያለን።